ስለሚያንገለግበግበኝ በቤተ ክርስቲያን አንድ ስተት ባይ በምእመኑ ላይ አላልፈህም በቃ አላልፈህም ወይ ትገለኛለህ እንጂ እያየሁኝ ዝም አይደለም በቃ እንደዛ ነው ስለዚህ እኔ ቤተ ክርስቲያን ተቆርቋል ጠይቀና እኔ አንድ ጊዜ አንተ ስትናገር ከሰማሁት እቺን በቃ እኔ ብዙ ነገር ስለሚያንገበግበኝ ነው እቺን ጥያቄ ሳልጠይቅና አላልፍ ብዬ ነው አንድ ጊዜ ምን አፈናደረገ ኢትዮጵያ የሄድኩ ጊዜ ስለ አክሱም ጉዳይ ነው የምጠይቅ ኢትዮጵያ የሄድኩ ጊዜ አክሱም ሄጄ ነበር እኔ እና አክሱም አካባቢ ነው አይቼዋለሁ አካባቢው ሳይሆን ኦኬ ብዙ ጊዜ ክርክር ያስነሳል አክሱም አካባቢ መስጊድ መሰራት የለበትም አንተም የለበትም ስትል ስለሰማሁት ነው ብዙ ሰዎችም እንደዚህ ብሎ አሉ እኔ ግን አክሱም ላይ እንዴትኩት እውነቱን ነው ነገር ለከረ እኔ ኦርቶዶክስ ነኝ ሃይማኖቴ ነው እወዳለሁ ምናምን ነገር ግን አክሱም ላይ ክለብ እንዳለ ታውቃለህ አክሱም ከተማ ውስጥ አሁን ነው የሰማሁት ክለብ እያለ ጭፈራ ቤት እያለ መስጊድ አይሰራ ማለት ክለቦቹ እያሉ ፌር ነው ኦኬ እሺ መልካም እንግዲህ አክሱም በመጀመሪያ ደረጃ እኔም አክሱም ጽዮንን አቃታለሁ ሄጄ በበዓሉም በንግሱም ጊዜም ባይሆን አክሱምን ለማየት እና እዛ የወንድሞቼ አባት የትግራይ ተወላጅ ነው ስለዚህ የወንድሞቼ አባት የትግራይ ተወላጅ ስለሆነ እሱ ህይወቱ እኔ ውጭ ነበርኩኝና አልፎ ነበርና እዛ እሱን መቃብር ለማየትም ሄጄ ነበር ለሁለት ፐርፐዝ ማለት ነው አክሱም ሳልሄድም ታሪኳን አቃታለሁ አክሱም ታሪኳን አቃለሁ አክሱም ጽዮን መገኛ ነች የአስርቱ ቃላት የአባቶቻችን የሳባውያን የነገስታቱ በዛጉዌ ስርወ መንግስት በሚባለው ጊዜ አምስቱ ኃያላን ሀገራት በሚባሉበት ጊዜ ኢትዮጵያ በአክሱም ስርወ መንግስት one of በጣም ከሮማውያን ቀጥሎ ከፋርስ ከኢራን ሀገሮች በጣም ጠንካራና መሰረቷ ጽኑ የነበረ የአባቶቻችን የነቅዱስ ያሬድ ሀገር አክሱም ጽዮን ነች ስለዚህ እቺ አክሱም የምትባል በዛ ላይ ደግሞ የነንግስት ሳባ ብዙ ታሪክ ያለበት ሀገር አክሱም መሰረታችን ነች የኛ ኢትዮጵያውያን የኦርቶዶክሶች መሰረታችን ነች አክሱም ማለት ነው በዚህ አጋጣሚ ሙስሊሞች ከመካ መዲና ሲባረሩ ወይም መሐመድ ወደ ኢትዮጵያ ሂዱ በዛ ያለው ንጉስ ያስተዳድራቸዋል ሲላቸው ወደ የት ነው የመጡት አክሱም ሳይሆን የመጡት ውቅሮ የሚባል ሀገር ነው መስጊዱ ያለው አሁን እነሱ ምን ያምታቷል አክሱም ነው ያረፍነው እንደዚህ ይባል ነገር የለም አክሱም ነው ያረፍነው አክሱም መስጊድ መሰራት አለበት ነጃሺ መስጊድ ሙስሊም አድርገነው ነው የሞተው ይላል ኖ ንጉሱ የኢትዮጵያ ንጉስ ሙስሊም ሆኖ የሞተ ንጉስ የለም ተቀብሏቸው ነው እንጂ አስተናግዷቸው ነው እንጂ የኢትዮጵያ ንጉስ ኢዛና ነው የሚባለው ኢዛኔ ወይም ሌላ ስሙ ረሳውት እንጂ ሙስሊም አልሆነም ተቀብሎ ግን ኑሩ በሰላም ብሎ ቦታ ሰጧቸዋል አልሰለመም እሱ አክሱም ላይ በፍጹም አክሱም ላይ አልሰለመም ምንም እስልምናን አልተቀበለም ውሸት ነው ስለዚህ እቺ አገር አክሱም 2000 ዘመን በሙሉ አንድ የሙስሊም ጠጠር ኑሮባት አያውቅም ገብቷል አሁን ለምሳሌ መካ መዲና ላይ የነሱ መቃብሩን ቤተክርስቲያን እንዳይሰራ የሚፈልጉ አይሰራም እዛ ቤተክርስቲያን የለም ገብቷል የለም ቤተክርስቲያን እንኳን ቤተክርስቲያን ሊሰራ ያርዱሃል ክርስቲያን የሚል ስም ማተብ አድርገህ መሄድ አትችልም ሳውዲ ላይ ማተብ አድርገህ መሄድ አትችልም ሳውዲ ላይ አይቻልም መስቀል አድርገህ መሄድ አትችልም በባለፈው ብቻ አሁን ባለበት ባለፈው ቤን ሳልማን የሚባለው ሰውዬ ከመጣ በኋላ ክርስቲያኖች ሂደው ሰላም ሲባባሉ ነበረ ገና እሱም ገና መሰረትም አልተቀመጠም የቤተክርስቲያን በወሬ ደረጃ ነው ዲፕሎማት ነው ገብቷል ግን ለ2000 አመታት ግን ወይም ደግሞ ከ2000 አመት በፊት 1000 ምናምን አመት እስኪል እስከ 2-3 አመት በፊት ሳውዲ አረቢያ ላይ አይደለም መስቀል ማተብራርሱ አድርገህ መሄዳችን ትቀነጥሳለህ ትታረዳለህ ገብቷል ትታረዳለህ አትችልም ስለዚህ እቺ ኢትዮጵያ የምትባል ሀገር ደግሞ እነሱን ተቀብላ ስታስተናግድ እቺ አክሱም ደግሞ አክሱም ጽዮን የምትባለው ሀገራችን ደግሞ ልክ እነሱ መዲና ብለው እንደሚያከብሯት በሙሉ እዚች ቦታ ላይ እንዲሰራ አንፈልግም ገብቷል የኛም የክብራችን መገለጫ የተቀደሰው ቦታ መገለጫ የተቀደሰው ቦታ መቀመጫ ነች የተቀደሰው ቦታ መቀመጫ ነች ስለዚህ የተቀደሰው ቦታ መቀመጫ ከሆነች እኛ ደግሞ የተቀደሰውን ቦታችን እንዲረክስብን አንፈልግም ኖ አይቻልም እንዳልከው ቆይ አሁን እየመጣውልን አይ ጭፈራ ቤት ምናምን ላልከው ነገር አሁን እዛ አክሱም ላይ ምን ተሰርቷል ዩኒቨርሲቲ ተሰርቷል ዩኒቨርሲቲ ተሰርቶ በየቦታው ትውልዱን የሚበክለው አንደኛው ነገር በየዩኒቨርሲቲዎች አካባቢ የሚከፈቱ ጭፈራ ቤቶች ናቸው በየቦታው ጎንደርም አለ በየቦታው በቃ ትውልዱን የበከለው ጭፈራ ቤት ጭፈራ ቤት ከዩኒቨርሲቲ ጎን ለጎን የታዘዘላቸው ነው የሚመስል በቃ የታዘዘላቸው ይመስል ጭፈራ ቤት መቃሚያ ቤት ማጨሳ ቤት አለ ዩኒቨርሲቲ ጎን ለጎን ማለት ነው የአክሱም ህዝብም በሃይማኖቱ በሀገሩ በባህሉ የማይደራደር ነው ስለዚህ የአክሱም ህዝብ ይሄን ጭፈራ ቤት መዝጋት የሱ ግዴታ ነው
መንግስት ይሄን ሊያስቆም አይችልም። ቅድስት ቦታ ስላለ ያቺ ቅድስት ቦታ ስለሆነ የአክሱም ሰዎች ተማሪው እዛ ቦታ ቢሄደው ሊቀደስና ሊማር ነው እንጂ የተቀደሰችውን ቦታ ሊያበላሽ አይደለም። ገብቷል? ሊጨፍር አይደለም እዛ የሚሄደው። ይሄ ስትረስ ምናምን ይባል ነው ስና ወርክ እንደዚህ ኖ እዛ ቁጭ ብለን እዚህ ጋር ግን አንድ ያሴቱ ሰጥን ፈልገው ጭፈራ ቤቶቹ ሳይዘጉ መስጊድ አይሰራ ማለት ለኔ ፌር አይደለም። ምክንያቱም ጭፈራ ቤት እየሰራ እዚህ ጋር መስጊድ አይሰራ ማለት ለኔ ፌር አይደለም። አቁን ለመናገር ትክክል አይደለም። ግን ጭፈራ ቤቱን ከተዘጋ በኋላ እሱ እዛ ያሉ ሰዎች መነጋገር አለባቸው። ይሄ ጭፈራ ቤት ሚኪ ያ አክሱም ጽዮን 2000 ዓመት አልፏታል። ብዙ ታሪክ ያለባት ሀገር ነች። ብዙ ነገር አለባት። ዩኒቨርሲቲው የመጣ መቼ ነው? ዩኒቨርሲቲው የመጣ አሁን ነው። ገብቷል? ዩኒቨርሲቲው የመጣ አሁን ቅርብ 10 ዓመት ምናምን ነው። ይሄ ደግሞ ጭፈራ ቤትም እስከዛ ጊዜ ድረስ አክሱም ውስጥ አልነበረም። ምክንያቱም አገሩ፣ ህዝቡ፣ መንግስቱም እዛ አካባቢ ያለው ለሃይማኖቱ ለሀገሩ ዴት ተቀን የሚሰራ በቃ በጎና ጨዋ ህዝብ ነው። ስለዚህ ጭፈራ ቤት የሚባል ነገር አልነበረም። ሶ ምንድነው የሆነው? ጭፈራ ቤት የመጣው ዩኒቨርሲቲው ከመጣ በኋላ። አሁንም ደግሞ መስጊድ እያለ ማለት ጭፈራ ቤት እያለ መስጊድ አይሰራም የሚለው ነገር የምትጠይቀኝ ነገር መስጊዱ ጭፈራ ቤቱ የመጣ አሁን ነው። ስለዚህ ይሄን ጭፈራ ቤት ደግሞ ህዝቡ ምእመኑ ተረባርቦ ማፍረስ ይችላል፣ ማጥፋት ይችላል። እንደ ሃይማኖት እንደ ኢትዮጵያዊነት እንደ ቅድስና እንዳስርቱ ቃል መገኛ አክሱም ህዝቡ ሐላፍ በዛ አጋጣሚ ማስተላለፍ እንፈልገው ለአክሱም ህዝብ እናንተ ይሄን ቦታም ጭፈራ ቤቱን ማጥፋት አለባችሁ። ምክንያቱም ያቺ ቦታ የተቀደሰች ቦታ ነች። እንደዚህ አይነት እዛ የረከሰ ነገር ሊኖር አይገባም። ግን ጭፈራ ቤት ስላለ የአክሱም ህዝብ በጣም ጸላይ ነው። በጣም እኔ ያየሁት ለሊት ተነስቶ በጣም ደስ የሚል ህዝብ ነው፣ ጸላይ ህዝብ ነውና እዛው አካባቢ ያሉት ነገሮች ደግሞ አንዳንድ ነገሮች ስታይ ደስ አይልም። እነዚህ እንትን ያሉ አንደርስታንድ ግን ደግሞ ጭፈራ ቤት ተከፈተ ተብሎ ሚኪ መስጊድ ይከፈት ማለቱ ተግባር አይደለም። ምክንያቱም ይሄን ትውልድ ልንገርህ አሁን ትውልዱን ቢያንስ በመጀመሪያ ደረጃ እነዚህ ሆድ አደሮች አክሱም ሁሉም ጻድቅ ነው ማለት አይደለም። ሁሉም ጻድቅ ማለት አይደለም። ሌቦች፣ ሆድ አደሮች እኔ ከሞትኩ ሰርዶ አይብቀል የሚሉ አክሱም የተወለዱ ትግሬዎች አሉ ጭፈራ ቤቱን የሚከፍቱ ስለ ሃይማኖታቸው ደንታ የሌላቸው ገብቷል። ምንም ጣጣ የሌላቸው ኮንሲኩዌንሱን የማያውቁ ማለት ነው። ስለዚህ እነዚህ ሰዎች ባለጌዎች ባሉበት መስጊድ ይከፈት ማለት እና እነሱን አጌንስት እናድርግ ማለት ይሄ ተገቢ አይደለም። ምክንያቱም እነዚህን ሰዎች እጃቸውን ቆልመህ ታዘጋቸዋለህ እንጂ መስጊድ ይከፈት ማለት ከተቀደሰው ተግባር ላይ መስጊድ እኮ ከተመሰረተ እኮ አይፈርስም እኮ ድጋሚ። ጭፈራ ቤት ግን ይፈርሳል። ጭፈራ ቤት ታዘጋዋለህ፣ ትፈርሳለህ። ሃይማኖትን ከመሰረቱ በኋላ ግን ከተከሉ በኋላ ግን አፍርሱት ማለት ሃይማኖታቸውን እንደመግደል ነው ብለው ሌላ ጣጣ ያመጡብሃል። እዛ ቦታ ግን ሙስሊሞች የሚኖሩ ታዲያ ግን ቅርብ በየትግራይ በዛ በአክሱም ጎን ለጎን እኮ በጣም ቅርብ እኮ እንትኑ በየቤታቸው መስገድ ይችላሉ። በየቤቱ መስገድ ይችላሉ። ቅርብ መስጊድ በርግጥ አለ። ከ15 ደቂቃ ከአክሱም ርቀት ያለው ቦታ አለ። ነገር በደላላ ካልሆነ በቀር ስለዚህ ጭፈራ ቤቱን ማጥፋት ይቻላል፣ ጭፈራ ቤቱን መዝጋት ይቻላል እንጂ ጭፈራ ቤት ስላለ ተብሎ መስጊድ ይመሰረት ማለት ይሄ ትክክል አይደለም። አጠቃላይ ይሄን ነገር ነው አክሱም ሂጂ ጠይቄ ነበር። ስለዚህ አንዳንድ ነገር የነገሩኝ ሰዎች አሉ። በአጠቃላይ ግን ስለዚህ ጉዳይ እዛ ያለ ህዝብ ተስማምቶ ይፍታው ችግሩን ብዬ ነው። እዛ ያሉት ነገሮች ይወያዩበት። እንዳልክ ስለመጣ ቻናሌ ጋር የኔ ሾው ላይ እንግዳ ስለሽ በጣም አመሰግናለሁ። በስተመጨረሻ ማለት የምትፈልገው ካለ መልእክትህን እስኪ ዩቲዩብ ቻናል በዚሁ አጋጣሚ አላጋሪ አስቀምጠው ዩቲዩብ ቻናል እንደዛጋው ታስቀምጠዋለህ። ምንም ችግር የለውም። ሁሉንም አስቀምጥልሃለሁ። ዋና ዩቲዩብ ቻናል አስቀምጥልሃለሁ። ግን ማስተላለፍ የምትፈልገው ለህዝቡ ለማህበረሰቡ ምን ትላለህ? ስለስተመጨረሻ መሰልጠንና መሰይጠን የተለያዩ ናቸው። ወጣትነት ከእግዚአብሔር ጋር ሲሆን መልካም ነው። ኢትዮጵያዊነት ከባህሉና ከሃይማኖቱ ጋር ሲሆን መልካም ነው። ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ሊቀይር አይችልም ተብሎ